ልጅቷን የት ነው ያረካት? እንዲህ በቀላሉ ምነግር ይመስላል? እኔስ እንዲህ በቀላሉ ምተው ይመስልሃል? ምን ልታረግ? እባክህ ወንድሜ የት እንዳለሽ ንገረኝ። ይሄው ስራ ከጀመርኩ 1 አመት ሊሆነኝ ነው። አንድም ወንጀለኛ አምኖልኝ አያውቅም። ጓደኞቼ የስራ እድገት አገኙ። በዛ ላይ ሚስቴ እርጉዝ ናት። እናቴንም ማስተዳድረው እኔ ነኝ። እሺ በቃ አታልቅስ፣ እነግርሃለሁ። ይኸውልህ ግን ወንድ ልጅ ሲያለቅስ እኔ ደስ አይለኝም። እሺ እነግርሃለሁ። እሺ ለፕሮቶኮሉ ነው፣ አትቀየመኝም አይደል? ሜሮንን የት ነው ያረካት? የኔ ፍቅር ለምን አንገባው? እኔ አፓርትመንት የሌለው ሰው ከማገባው አፓርትመንት ያለው ሰው ቢያገተኝ ነው የሚሻለው። እኔም ከኤቨርግራንድ ሪል ስቴት ቤት ገዝቼ አገትኳት። ትችላለህ፣ አንተ ትችላለህ፣ ትለያለህ። አንተ ኧረ ትለያለህ፣ ኧረ ወንድ ነህ አንተ። አንተ ትችላለህ፣ ትችላለህ። ኧረ ልዩ ነህ። ሁሌ የምናነሳው ነገር አለ። በዚህ ዘመን ስለ ህልውና ሲያወሩ ትሰማላችሁ። ህልውና መኖር ኤግዚስተንሻል ኤግዚስት ማድረግ እንደማለት ነው። እንግዲህ ግን የግለሰብ ህልውና በምግብ፣ በአየር፣ በውሃ ላይ የተመሰረተ እንደገና ውጫዊ አካል አደጋ እንዳያደርስበት ተዋሲያን በሽታ አምጥተው የመኖር በስጋ እዚህ ምድር ላይ እንዳይኖር እንቅፋት እንዳይሆኑበት የዚህ ሰውዬ ህልውና ምግብ በማጣት አደጋ ላይ ወድቋል። የማይድን በሽታ ይዞ አደጋ ላይ ወድቋል። ከማህበረሰቡ ተለይቶ አደጋ ላይ ወድቋል። ከቤተሰቡ ተጣልቶና የስነ ልቦና ስብራት ደርሶበት ከሰው ጋር መኖር ወደማይችልበት የአእምሮ ቀውስ ውስጥ ገብቶ ህልውና አደጋ ላይ ወድቋል እንችላለን። ህዝብ ሲሆንስ በጣም ሰፊ የሆነ ትልቅ ህዝብ፣ ትልቅ ማህበረሰብ፣ የኦሮሞ ማህበረሰብ፣ የአማራ ማህበረሰብ፣ የሶማሌ ማህበረሰብ፣ የአፋር ማህበረሰብ፣ የትግራይ ማህበረሰብ፣ የጉራጌ ማህበረሰብ ላይ ታያል ብለን ማህበረሰብ እንዴት ነው አደጋ ላይ የሚወድቀው? አደጋ ላይ የሚወድቀው ማለት ግለሰብ አደጋ ላይ እንደሚወድቀው ይወድቃል። ምግብ በማጣት በረሃብ ተሰምቶ አይታወቅም እንጂ ከፍተኛ የሆነ መሬት መሰንጠቅ ደርሶ 1-2 ዞን ቢሰምጥና ባህር ቢሆን ህልውና የዛ ህዝብ የዛ ማህበረሰብ አከተመ እንላለን። አሁን ግን በኢትዮጵያ ያለው የህልውና አደጋ የሚባለው ኢትዮጵያ ራሷ የህልውና አደጋ ላይ ናት። እንዴት ህልውና አደጋ ያደረሱባት ህወሓት፣ ሻዕቢያና ኦነግ ናቸው። ኢትዮጵያ ብዙ ሺህ ዘመን ኖራለች ስንል ተነስተው የ60 እና የ100 ዓመት ትርክት ተርከው ህልውናዋን ለማጥፋት ተነሱ። ስለዚህ በፖለቲካ ርዕዮተ ዓለምና በሐሰተኛ ትርክት ምክንያት ህዝብን በመከፋፈል የሀገር ህልውናን አደጋ ላይ ማጣል ይቻላል ማለት ነው። ከዛ ቀጥሎ ደግሞ አንድ ማህበረሰብ መርጦ በፖለቲካ አይዲዮሎጂ የአማራ ገዢ መደብ ወይንም ኦርቶዶክስ ወይ አጼዎቹ እያለ ልክ ይሄ ኦሮዋሃቢዝምም ህወሓትም ሁሉም ሻዕቢያም ሲያደርግ እንደኖረው አንድ ማህበረሰብ ኢላማ አድርጎ ነፍጠኛ ስርዓት ምን እያሉ አደጋ ላይ ማጣል ይቻላል። አደጋ ላይ መጣል ይቻላል። ህወሓት እሱም በደንብ ችሎበታል። ወደ 6 ሚሊዮን አማራ ጠፍቷል አይደል? የት እንደገባ በአዲሱ ለገሰ የፕሬዝዳንትነት ጊዜ ህዝቡ የት ሄደ አናውቅም። ምክንያቱም ሲያመክኑ ሲያስርቡ አስጨንቀው ደግሞ ከማንነቱ ሲያወጡ ቆይተው ህዝቡ ጠፍቷል አሉ። 6 ሚሊዮን ሰው ነው ምናምን ጠፍቷል። በጣም ኮሚክ ነገር እኮ ነው። በአጭር ጊዜ ያን ካጠፉ ብዙ ሚሊዮን እንዳጠፉ መገመት ይቻላል። ወደ እንኳን ማቃቸው 11 ድርጅቶች የማምከን ስራ ነበረ። ፓስፋይንደር፣ የቤተሰብ መምሪያ፣ ጂቲዜድ ምናምን ይሄ ሁሉ
ያለ ዕድሜ ጋብቻ፣ ግርዛት፣ የቤተሰብ ምጣኔ እያለ በሰው የተፈጥሮ ጾታ ሂደት ውስጥ ጣልቃ በመግባት ወሊድ ቁጥጥር ብሎ ዘለቄታዊ መርፌ በመውጋት አንድ ማህበረሰብ አደጋ ላይ ጥለው እናገኛለን። በጦርነት ሲከሰት የዛን ማህበረሰብ አባል ከፊት አድርጎ ፈንጂ ላይ እያንከባለሉ መቀነስም እነመለስ ዜናዊ አንዱ ስልት ነበረ ይመስለኛል። በባድሜው የባህር ዳር ጀግኖች ናቸው ፈንጂ ያመከኑት ሲባል ጀግኖ ብለው እልል ይሉለታል፣ ግን መንገዳቸውን ይቀንሱታል። ወደፊት ለሚመሰርቱት ሀገር ኃይል ሆኖ እንዳይወጣ ያን አካባቢ ለማድከም የዘር ማጥፋት የህልውና አደጋ ይደቅኑበታል ማለት ነው። ስለዚህ ህልውና አደጋ በማስራብ በሽታ በማስያዝ የመኖር መብቱን በመገደብ የትርክቱን በመቀየር ባህሉን በማጥፋት ቅርሱን በማውደም ፈጽሞ ጥገኛ እንዲሆን በማድረግ አፈሩን ወይም መሬቱን በውጭ በባዕዳ ማዳበሪያ እንዲያበቅል በማድረግ በተፈጥሮ መልሶ ይበቅል የነበረውን እግዚአብሔር ለሰው ልጅ የሰጠውን የእህል ሰብል አንዴ በቅሎ በሚጠፋ የተሻሻለ ዘር በሚል ስም ከገበሬ እጅ ዘር ማውጣት ህዝቡ ራሱን ከአደጋ የሚከላከልበትን አንድነትና ስርዓት የአስተዳደር ስርዓት የጎበዝ አለቃ ስርዓት ያንን ማፈራረስ በብዙ መንገድ አንድ ማህበረሰብ የህልውና አደጋ ላይ መጣል ይቻላል። በዚህ ሚዛን መሰረት አሁን የህልውና አደጋ መጣበት የምንለው የአማራ ህዝብ ምን ሆነ? እስቲ ምን ሆነ? የህልውና አደጋው ስንል ቅድም ያልኩት በሙሉ ሆኗል። ማምከን አንዱ ዘዴ ነው። እንዲያልቁ ማድረግ፣ በሽታ መድኃኒት እንዳገኙ ማድረግ፣ መሰረተ ልማት እንዳይዘረጋላቸው ማድረግ፣ ትምህርት ማለፊያውን ለነሱ ልዩ አድርጎ ወደ ትምህርት ቤት እንዳይመጡ የኢኮኖሚ አደጋ ላይ እንዲወድቅ ማድረግ፣ ይኖርበት የነበረውን አካባቢ በአንድ ቦታ መወሰን ከዛም ላይ ቀንሶ ለሌላ ሰው በመስጠት ቦታ በማሳጣት ሊሆን ይችላል። እዛው አብሮ የሚኖረው ማህበረሰብ በመከፋፈል እርስ በርሱ እንዲፋጅ ወያኔ እንዳደረገው ቅማንት፣ ቅባት ምናምን አገው ጅል እያለ አብሮ የሚኖረውን ህዝብ ለማጠፋፋት እንደሰራ ይሄ ህልውና አደጋ ነው። ከዛ እንደና አብይ ደግሞ ሱዳንን ጋብዞ በዚህ በኩል በሏቸው ብሎ በዚህ በኩል ሊያርጓቸው ብሎ ደግሞ ሰራዊት ውስጥ አቅም እንዳይኖራቸው ህወሓትን ቀስቅሶ የነዛን ማህበረሰብ መኮንኖች መፍጀት፣ ራስህ ግን የበላይ ለመሆን የፈለከውን ጀነራሉ ምኑን አሞታል ወደ አዲስ አበባ አምጣ ብለህ የራስን መኮንኖች አስወጥተህ አማራ ማስፈጀት፣ ይሄ ሁሉ ሴራ ነው። ይሄ ሁሉ የተደረገው ስልጣን ላይ ባሉ ሰዎች ነው። ህወሓት ቀብጣ ድሮም ያላት ዓላማ ነውና መንግስት ይሄን ሁሉ ሲያረጉ ዝም እንዲላቸው ቢላቸው እዛ የሰፈረውን ሰራዊት መፍጀት፣ አስፋልት ላይ በሲኖ መዳመጥ፣ ይሄን ሁሉ እንዳደረጉ ነው እንግዲህ በሚዲያ ምን ሰማው። ፈጠራ ከሆነም መስተካከል አለበት። ምን ሰምተናል? ይሄ ዘር ማጥፋት ሂደት ውስጥ ነው። ይሄ ነው ህልውና አደጋ የሚባለው። እንደ አደጋው እንዴት ይቀለበሳል ሲባል መሬት ጥገኛ ከሆነ ከጥገኝነት ማውጣት፣ የሚያጠፋ ሰው ከሆነ ማሸነፍ፣ የሚያመክንህ ሰው ካለ እሱን አውቀህ መዋለድ፣ የሚያስርብህ በሽታ የሚያስይዝ ከሆነ ከበሽታ የምትርቅበትን አቅም ማበጀት፣ የገንዘብ የሀብት እውቀት፣ ህዝብ ከፋፍሎ እርስ በርሱ እንዲጋጭ በማድረግ የሚያጠፋፉ ከሆነ ደግሞ አብረህ የምትኖረውን ህዝብ እውነቱን እንዲያውቅ በማድረግ በተለያዩ ቋንቋዎች እውነቱን ለህዝብ ማሳወቅ፣ አንተን ለማጥፋት የሚሰሩ አካላት እንደ መንጋ የተጠቀሙባቸው የራሳቸው ማህበረሰብ እውነቱን እንዲያውቅ ከሐሰት ትርክት በላይ እንዲሆን የሐሰተኛ ሊቃውንቶቻቸው ማጋለጥ። ይሄን እንደገና እነዚህን የላኩ የሩቅ ጠላቶች ለምሳሌ ጣሊያን ከሆነ የአድዋ ቁስል ያሳክከዋል። ጣሊያን ብቻ ሳይሆን ነጭ ወክሎ ስለመጣ በበርሊን ኮንፈረንስ የተገኘ ነጭ ሁሉ አኩርፏል በአድዋ። ስለዚህ የህልውና አደጋ ምክንያት የሆነው እነዛ የተዋረዱ ሰዎች ያሰቡበት መንገድ ነው። ማን ያዋረደን ሲሉ ኢትዮጵያ ህዝብ አንድነት ነበር፣ ግን እነሱ ለይተው የሰጡት ለኦርቶዶክስና ለአማራ ነው። በወቅቱ ምኒልክ የሚባለው ሰው አማራ ስለሚባል እዚህ አማራን እዚሁ በተወለዱ ልጆች ተምራቸዋል ተብለው ግን የደነቆሩ ልጆችን ስልጣን በማስያዝ ማስጨረስ፣ እንደ አብይ አህመድ፣ እንደ መለስ ዜናዊ፣ እንደ ስብሐት ነጋ፣ እንደ ሽመልስ አብዲሳ አይነት በዲግሪ የተቆለፈ ከዛ በላይ ማሰብ የማይችል በኦነግ ትርክት ጡጦ ያደገ በጥላቻ የተመረዘ ሰበርናቸው፣ ሰበሩን፣ እንዲያረግን፣ ቁማር በላን፣ በቃ ከእንደዚህ አይነት ፍጹም የጨለማ ቋንቋ ውጪ
አዎንታዊ የሆነ ሰውን አዋሃድን፣ ሰውን አወፋቀርን፣ ምህረት እንዲደራረጉ አደረግን፣ ፍትህ አሰፈንን ማለት የማይችሉ ቁማር በላን ብቻ የሚችሉ በሽተኞችን ወደ ስልጣን በማምጣት የሚጠሉትን ማህበረሰብ ቀጣይነት አደጋ ላይ ይመጣል ማለት ነው። እና የሚቀለበሰው እነዚህን ነገሮች ማሸነፍ ሲቻል ነው። የሚገለውን እጁን በመስበር ገዳይ የላከውን የራሱ ህዝብ ለምሳሌ ጣሊያን ወይንም ጀርመን ወይ አሜሪካን ብለን አንዱን ለምሳሌ ያህል ብናነሳ የዛ ሀገር ፖሊሲ ቆና አንድ ማህበረሰብ ሲያጠፉ ፕሪቶሪያ እንዲህ ነው ምናምን እያለ ለብቻ የተወሰኑትን እያስማማ ሌላውን ግን እንዲመቱ የሚያደርገው እንደነ ማይክ ሐመር እነ ብሊንከን እነ የዚህ ባይደን አስተዳደር ውስጥ የነበሩ ሰዎች ያደረጉትን አይነት እንዳደረጉ አውቆ የዛ ሀገር ሰዎች ይሄን የተሳሳተ 56 ዓመት በወያኔ በሻዕቢያም በኦነግም ሲሰበኩ የኖሩት ነው። አማራን ጠላት ማድረግና ኦርቶዶክስን መጥላት ያን ማህበረሰብ የፖለቲካ ኤሊቱ ምንም ማድረግ አይችልም። ያን ማህበረሰብ ወገን እንዲሆን ግን እውነቱን በቋንቋው በተለያየ ነገር መናገር ነውና የህልውና አደጋ የምንከላከለው አንደኛ የሚተኩስብህን እጁን በመስበር ማለት በማሸነፍ ነው። ሁለተኛ አንተን ሊያጠፋ የወሰነበትን አይዲዮሎጂ ኪሳራ ትክክል አለመሆኑን ማስረዳት። ሶስተኛ ይህን ክፉ አይዲዮሎጂ ወይንም ርዕዮተ ዓለም ለመደገፍ የተፈጠሩትን የሐሰት ትርክቶች በመርታት ነው። ጠመንጃ ብቻውን የህልውና አደጋ ያስወግድ። ሳይወገድ ደግሞ ስልጣን ለመያዝ ግራ የምትጋቡ ሰዎች መጀመሪያ ህዝባችሁን ከአደጋ አውጡ። ስልጣን ይደርሳል። ክፉ ፍትወት ነው። እግዚአብሔር ይስጥልኝ። ኤሎሄ ኤሎሄ ላማ ሰበቅታኒ ነው የሚለው አይደል? ይዝብሂል ብሎ ነው የሚተረጉመው መጽሐፍ ቅዱስ። ይህ ማለት አምላኬ አምላኬ ለምን ተውከኝ ማለት ነው። ይህንን ሲል አይሁድ ኤልያስን ይጣራላያ አሉ አለ። ቅዱስ ኤፍሬም ይህንን ይዞ ምን ይላል? አንተ ጅል እንኳንስ በህይወት ያለው ኤልያስ የሞቱ ሰዎችን ማስነሳት እችላለሁ ሲል ከመስቀሉ ስር ከ500 በላይ የሆኑ ሙታንን አስነሳቸው። እንኳን በህይወት ያለውን የሞተውን አመጣለሁ ብሎ ነገራቸው አለ። እግዚአ ሕያዋን ወሙታን ብሎ ገለጠላቸው። ከዛ በኋላ ሰይጣን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ሲሰማ ከሞት ጋር ተመካከሩ ይላል ቅዱስ ርቱዕ ሃይማኖት። ምን ብሎ ነው የተመካከሩት? ሰይጣን ሞትን እንዲህ አለው፣ የዚህን ሰውዬ ነፍስ ሂድና ከስጋው ለያት፣ እኔ ይዤ ደግሞ ወደ ሲኦል አወርዳታለሁ እንዳባቶቹ አለ። ስለዚህ ክርስቶስ አሁን ለሰይጣን ምን ሆኖ ነው የታየው? ተራ ሰው ለቱ ስብሐት ሩቅ ሲሆን ነው እየታየ ያለው። ስለዚህ ክርስቶስ ሰይጣን ወደ ክርስቶስ እንዲቀርብ ክርስቶስ ምን ማለት አለበት? ሰው መምሰል ብቻ ሳይሆን የሰውነቱን ስራ መስራት አለበት። ስለዚህ ነው መጻሕፍት የሰውነቱን ስራ ሲናገሩ ሰይጣን የአምላክነቱን የሚጋረድበት ማለት ነው። ክርስቶስ ቢል መንጦ ላይ ተመለኮት መለኮቱን በስጋ የገለጠ ነው ምንለው ለዚያ ነው። ስለዚህ ሰይጣን የዚህን ጊዜ ሞትና ሰይጣን ተመካከሩ አለ። ምን ብለው? ሰይጣን ሞትን ግደልልኝ፣ ሞት ደግሞ ምን አለ መለሰ፣ ለተንኮር ወደር የሌለህ አንተ ነህ፣ አንተ ሂድና አንተው ሞክር። ለምን አለ። ለምን የሚል ጥያቄ ያቀረበ ይላል ቅዱስ ርቱዕ ሃይማኖት ሲለው፣ እኔ የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲቀማኝ አይቼዋለሁ፣ እሱ ጋር አልደርስም ማለት ሞት ራሱ የክርስቶስን ነፍስ ከስጋው አለያት። እችን በደንብ እንድንዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ ነው። እሱም ብሏል፣ አልቦ ዘያይድንያ ነፍሴ የምድየ እስመ ብውህ ሊተ አንብራሂ ወሲማ። ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ። ስለዚህ አባት ሆይ ነፍሴን አደራ ሲል ምን አለ ማለታችን ነው። የክርስቲያኖች ነፍስ በእግዚአብሔር ስልጣን እንደምትለይ ነው የሚያጠይቀው። አባት ሆይ ነፍሴን አደራ ሲል ሰይጣን አምላክ ከሆነ ራሱ ነበር መለየት ያለበት። ነፍሴን አደራ ብሎ ለአብ በሰውነቱ ተገብቶ ሲናገር ሰይጣን ወደ ማን ቀረበ? አሃ ነፍሱን ለአብ ሊሰጥ አይደል እኔ ሳለያት ብሎ ሞትን ትቶት እየሮጠ ወደ ማን መጣ ይላል? ወደ ክርስቶስ ወደ ቀራንዮ መጣ። ሲመጣ ፀሐይ ጨልሞ ነበር እንደምናውቀው። ከዛም በኋላ ቀረብ አለ ይላል። ምን አይቶ? ክርስቶስን ስጋውን አይቶ ነው የሚለው። እንደውም አንድ አባት በሃይማኖታ በገብረ ሕማማት ሲተረጉም ስምዖን ዛም ሰይጣን አለ የክርስቶስን እንደውም አንድ ምሳሌ ልጨምርላት እዚህ ላይ ማለት ነው። ለምሳሌ አሳ አጥምዳችሁ ታውቃላችኋል? ወይም ወፍም ይጠመዳል። አሳ ሲጠመድ መቃጥኑ ላይ ምንድነው የሚደረገው? ዳቦ ወይም ስጋ ነገር ይደረጋል። ስጋ ወይም ዳቦ። ስጋ የሚደረገው መቃጥኑን ብቻ ብንሰደው አሳ ይዛል አይዝም። ለምን?
አሳውን ለማቅረብ የሚቻለው በምንድን ነው? በምግብ በሚበላ ነገር በሚበላው በያዘው ነገር። ስለዚህ አሳ ምን ሲል ይመጣል? ምግብ። መቃጥን ምን ይሰራል? መያዝን። ስለዚህ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል አሳ ዲያብሎስ ወደ ማን መጣ? ወደ ክርስቶስ። ያቺ ስጋ የተባለችው ያ መቃጥኑ ላይ ያለው ስጋ የተባለው ክርስቶስ የተናገራት በስጋው ተገብቶ ሰይጣንን ሊያቀርብ አምላኬ ለምን ተውከኝ አላት። ይሄ አምላክ ኖሮት ሳይሆን ለስጋ አንደኛ ፈጣሪው ራሱ አብም መንፈስ ቅዱስም ፈጣሪው ናቸው ለስጋ። እዛው ላይ ካለው ቃል ጋር ግን ምንድነው ይችን የተነገራት ሰይጣንን ለማቅረብ ነው። ሰይጣን የክርስቶስን ስጋነቱን አይቶ አምላክነቱን አላየም ይላል። አሳ መቃጥኑ ላይ ያለውን ዳቦውን አይቶ መቃጥኑን ሳያይ ዳቦውን ከመቃጥኑ ጋር እንደሚውጠው ሰይጣንም የክርስቶስን ሰውነቱን አይቶ አምላክነቱን አላየም። በግነቱን አይቶ እረኛነቱን አላየም። ካህንነቱን አይቶ አይራጌ መስዋዕት መሆኑን አላየም። ምንድነው ሲያየው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የሚደማ ስጋ መሰለው። መጣ የክርስቶስን የስጋውን ልስላሴ አይቶ ሞት ሊውጠው ፈለገ ይላል። የዚያን ጊዜ እንዲህ ይላል። አንድ ምሳሌም ልጨምር። ምንድነው እንድሪያኖስ የሚባል አንድ አውሬ አለ። እንድሪያኖስ ነው ስሙ፣ አውሬ ነውና ይህ አውሬ ያዞ ጠላት ነው። አዞ ይበላል። አዞን ሲበላ ምንድነው የሚያደርጋት? ከባህሩ ዳር አካባቢ አፈሩን ሰውነቱ ላይ ይቀባዋል፣ ይንከባለልበታል። ከዛ ምንድነው የሚመስለው? እንድሪያኖስ አፈር ነው ሲታይ። ስለዚህ አዞ እንድሪያኖስ የለም ብላ አፏን ከፍታ ወጣ። ግጥም ብላ ስትተኛ አፏን እንደከፈተች እንድሪያኖስ አዞ እንቅልፋም ነው ብለናል። እንቅልፉን ሲለጥጥ አዞ እንድሪያኖስ ባፉ ገብቶ ሆዱን ቀዶት ይወጣል ይላል። ስለዚህ አዞ የተባለ ዲያብሎስ ነው። እንድሪያኖስ የተባለ ክርስቶስ ነው። አፈር የተባለ አዳም መሬት አንተ የተባለ የአዳምን ስጋ መዋሃዱ ነው። ስለዚህ የአዳምን ስጋ ተዋህዶ ወደ ሞት ሆድ ክርስቶስ ገባና ተመልከቱ እንግዲህ ሆድ ውስጥ ባፉ ገብቶ ሆዱን ቀዶት ነው የወጣ ነው ያለው። ሆድ ሲቀደድ የሆድ ዕቃ ይወጣል። ክርስቶስ ወደ ሞት ወረደ። የሞትን ሆድ ሲቀደው በሆድ ያለ ሆድ ሲቀደድ የሆድ ዕቃ የውስጥ ዕቃ እንደሚወጣ የሞትን ሆዱን ሲዘረግፈው እግዚአብሔር ሆዱን ሲያወጣው ከዚያም በኋላ በሞት ውስጥ የተያዙ የሆድ ዕቃ አዳምና ሔዋን እስከነ ልጆቹ ተከትለው ክርስቶስን ወጡ። ሞትን ለዘላለም ገደለው። ወበሞቱ ደምሰሶ ለሞት በሞቱ ሞትን አሞተው ወበሞቱ አሞቶ ለሞትም ይላል። በሞቱ ሞትን አሞተው ይላል። ያ ማለት ምን ማለት ነው? ኢትዮጵያ ውስጥ ምን አለ ብትሉኝ አማራ ጠልነት፣ ኦሮሞ ጠልነት አይደለም ያለው፣ አማራ ጠልነት ነው። መለስ ዜናዊ ነፍሱን ይማረውና አማራ በመሰረቱ ነፍጠኛ ነው ማለት ይቻላል። ተመልከቱ፣ የዘመተው ኦሮሞ ነው ብሎ መግቢያው ላይ እኮ መጽሐፉ ላይ ታዩታላችሁ። እንደዚህ ያለው ኦሮሞ ነው ትግራዩ ነው ምናምኑ ነው ሲል ቆየና መጨረሻ ላይ ሲደመድም ግን የጥላቻው አላስችል ብሎት በመሰረቱ አማራው ነፍጠኛ ነው ማለት ይቻላል። እንዴ ሰበርናቸው ከሸከሽናቸው የምትሉት እናንተ አሉ። ከአማራ መካከል የወጡ ጥቂት አክቲቪስቶች፣ ጥቂት ምሁራን ባልተገረዘ ምላሳቸው ኦሮሞን ትግራዩን የሚሰዱ አሉ ምላሽ ብለው። በእርግጠኝነት ግን መነግራችሁ እነሱም እነዚህ ያልተገረዙቱ ባለጌዎች የሚሳደቡት የኦሮሞ ምሁራን፣ የኦሮሞ የሃይማኖት ሰዎች፣ የትግራይ ምሁራን፣ የትግራይ የሃይማኖት ሰዎች ለሚሰጡት ነው ምላሽ የሚሰጡት። እስቲ ገሌ ዝም ብሎ ከባዶ ሜዳ ተነስቶ ተናገረ የምትሉትን አንድ ቪዲዮ አውጡልኝ። እያንዳንዱ የሚናገሩት ምላሽ ነው የሚሰጧችሁ። ከሰለሞን ተካልኝ መሀሪ ተማሩ። የሚቀብረው ነው ያጣው። ሲፈልጉ ህንድ ውቅያኖስ ላይ በትኑት አለ። እዚህ ጋር አመዳችሁ ተው። የጠቅላይ ሚኒስትሩ ባለቤት አማራ ይንቁናል ትላላችሁ እንዴ? የጀዋር እናት አማራ ጀዋርን ወለዱ። ንቀው አይደለም እኮ እንደው አውቀው ነው የወለዱት እኮ ጀዋርን ብዬ ነው ማስበው። እንዴ ጸጋዬ ረጋሳ ራርሰን አግብታ የነበረች የጎንደር ልጅ አማራ እንዴ! በየቦታው እናውቃቸዋለን አመራሮች። ደረልክ አይደላችሁ? አማራ አግብታችሁ ከአማራ ወልዳችሁ ብዙ ነገር አድርገውላችሁ። እኔ በጣም ነው ማዝነው። በጣም የእውነት አንዳንድ ጊዜ እጅግ በጣም ይቆጨኛል። እልህ ስለሚይዘኝ ነው። አማራውን በመስደብ አማራ አግብታችሁ አማራ ወልዳችሁ ከዛ በኋላ መልከስከስ ያምራችሁ። መልከስከስ ፈልጋችሁ ስትለዩ አማራ ስለሆነች ንቃኝ፣ አማራ ስለሆነ ንቆኝ። ንቀህ አይደለም። ያ የወጣትነት ወዟን ከበላህ በኋላ የወጣትነት ወዙን አንጠፍጥፈሽ ከበላሽ በኋላ
ከዛ በኋላ መባለግ ሲያምርሽ አማራ ስለሆነች ናቀችኝ፣ አማራ ስለሆነ ናቀኝ ትላለህ። አማራ ሰው አይንቅም። 2-3 ያስበው ነው የሚናገረው። ራሱ እንዳመጣለት አይፈጠፈጥም። በቃ ይቅር። አሁንም እውነቴን ነው የምላችሁ፣ ስለበዛ ነው። አመሰግናለሁ። ጨርሻለሁ። የፈለጋችሁትን በሉ። ስትፈልጉ አሁን እንደው አማራ ነው ምናምን ብትሉ ደስታውን አልችልም።